ቆይ በሩ ልክፈት። ቆይ ምሩ እኔ ከፍታለሁ። ደህና ነህ? በጣም ደህና ነኝ። ወይ ምን እያደረግክ ነበር? ምንም ጋደም ብዬ። ብቻህን? አዎ። ለምን ምሳ አልጋብዝህም? መቼ? አሁን አሁን? አዎ ካልቻልክ ግን ይቅር። ኧረ እችላለሁ። መጣሁ። በር ላይ ጠብቂኝ። ልብስ ስጪ። ምን ሆነ ነው? ማናት? ጎረቤቴ። አዲስ ጎረቤት? አዎ። ምን ፈልጋ ነው? ምሳ ልትጋብዘኝ። ምን? አዎ። ልንሄድ የነበረውስ? ለእጹብ ደውይላትና ከእሷ ጋር ሂጂ። ጥሩ። እሷ የምትበጅ መስሏል። አትነጫነጭ። ምሩ አትወጪም? ይኸው ጨርሻለሁ። ይዙ እጹብ እየደወለችልሽ ነው። ቆይ ጨርሰሽል እንዴ? ምንድነው የሚያስቆይሽ? ጸጉሬን። ቆይ ቀጠራችን እንደተጠበቀ ነው አይደል? አረ ይዙ ምሳ ሊጋብዘኝ ነው። ከአንቺ ጋር ነገ እንገናኛለን። ነዋ። ቆይ ትቶሽ ሲሄድ እያለቀሽ ትመጫለሽ። ይቅርታ እጹቤ፣ እክሳለሁ። እድሌ ልጠቀም። ደውልልሻለሁ። እሺ በቃ እንሂዳ። መጣሁ። በቃ ጠብቂኝ። እሺ። ምንድን ነው? ምሩዬ ያቺ መወዳት ልጅ ላገኘህ አለችኝ። እኔስ? አንቺ የት ትሄጂብኛለሽ? በኋላም ነገም አገኝሻለሁ። እሺ እቀጣለሁ። እሺ። ምግብ ሰራችልህ? አይ ስራ ረፍዶባት ቸኩላለች። እቺ መሀን እማዬን አያት ሳታደርግ እኛም እጹብ በእናትሽ ሰውኝ ባክ ወደዛ። የኔ ፍቅር ቁርስ እኮ ሰርቼልሃለሁ። በልተህ ሂድ። አይ ቸኩላለሁ የኔ ፍቅር። ስሚ አንቺ። አቤት። መቼ ነው ልጅ ወልደሽ የወንድማችንን ልጅ እንድናይ የምታረጊን ነው ወይስ ችግር አለ? አይ የለም፣ ያው እግዚአብሔር ሲፈቅድ። በይ 2 ዓመት ሙሉ እንዲያልሽ ወይ ወንድሜን ፍቺው። ምን? አዎ ፍቺውና ሌላ ሴት አግብቶ ይወለድልን። እናቴ አልቻልኩም። እኔ ምን ነው የኔ ልጅ? አማቼ አሁንም የልጅ ጉዳይ ነው ልጄ? አዎ